ታሪኩ የሚጀምረው ፓይ የተባለ ወጣት ባህር ላይ ሲነቃ ነው። ሲነቃ ግን ያየው ነገር የሚያስደነግጥ ነበር። አንድ አስፈሪ ጅብ ከጀልባ ውስጥ ብቅ ይላል። ልጁን በፍርሃት ከው ብሎ ራሱን ለመከላከል አንድ መቅዘፊያ ያነሳል። ግን ይሄ የተራበ ጅብ በጣም ጨካኝ ስለነበር ልጁ እግሬ አውጪኝ ብሎ ወደ ጀልባው ጥግ በመሸሽ በአንድ የእንጨት ምሰሶ ላይ ተንጠልጥሎ ይቀመጣል። እንደ እድል ሆኖ ግን ይሄ የአፍሪካ ጅብ ለመጀመሪያ ጊዜ በጀልባ መጓዙ ስለነበር በባህሩ መወዛወዝ ምክንያት የእግር ህመም ተሰምቶት መቆም እንኳን አቅቶት ነበር። ጅቡም ታዳኙን እያየ ማታ እስኪሆን ድረስ ለመጠበቅ ወስኖ ወደ ጀልባ ውስጥ ይመለሳል። ፓይም ይህንን ሳይ በመጨረሻ እፎይ ብሎ ይተነፍሳል። ነገር ግን ልክ በዚህ ጊዜ በአቅራቢያው አንድ ጦጣ በባህር ላይ እየተንሳፈፈ ያያል። ምን እየተፈጠረ ነው ብሎ ሲመለከትም ጦጣዋ የሙዝ ዘለላዎች ላይ ተቀምጣ ኖሯል። ፓይም ጦጣዋን አዳናትና አሁን ባህር ላይ ከሶስት እንስሳት ጋር አብሮ ይቀራል። ይህ ታሪክ ባህር ላይ ስለጠፋ ልጅ ብቻ አይደለም፣ በእውነተኛ ክስተቶች ላይ የተመሰረተ አስገራሚ ታሪክ ነው። ሁሉም ነገር የጀመረው ፓይ ከሚባለው ልጅ ነው። እሱ ከመጀመሪያው ከቤተሰቦቹ ጋር ወደ ካናዳ ለመሰደድ በትልቅ መርከብ ላይ እየተጓዘ ነበር። ነገር ግን በአንድ ሌሊት መርከቧ በጣም ትልቅ በሆነው የባህር ክፍል ላይ እያለፈች ሳለ ፓይ ከእንቅልፉ ይባንናል። ቤተሰቦቹ ግን አሁንም ተኝቷል። ምን እየተፈጠረ እንደሆነ ለማየትም ወደ ባህሩ ወለል ላይ ሲወጣ መርከቧ በማዕበል እየተመታች ልትሰምጥ እንደሆነ ያያል። በአቅራቢያ ያለንም የመርከቡን ሰራተኛ ምን እየሆነ ነው ብሎ ሲጠይቀው፣ ነገር ግን መልስ ሳያገኝ ሰራተኛው ወደ አንዲት ትንሽ የህይወት አድን ጀልባ ውስጥ ወረወረው። ፓይ ምን ማድረግ እንዳለበት ሳይረዳው በድንገት አንድ የሜዳ አህያ ዘሎ ጀርባው ላይ ያርፋል። በቅጽበትም ያቺ ትንሽ ጀልባ በማዕበል ተገፍታ ትሄዳለች። ፓይም ራሱን አዝሎ ሲቆም አብዛኛው መርከብ አስቀድሞ በባህር ውስጥ ሰምጦ ያያል። በዚያ ሰዓት በሩቅ አንድ ነገር ተመለከተና የህይወት አድን ቀለበት ወረወረለት። ነገር ግን ያ ነገር ወደሱ ሲቀረብ ሪቻርድ የሚባለው ትልቅ ነብር ነበር። ነብሩ ወደ ትንሿ ጀልባ ዘሎ ሲገባ ፓይ በከፍተኛ ፍርሃት ወደ ጀልባ ጫፍ በመሄድ በአንድ የእንጨት ምሰሶ ላይ ይጠመጠማል። ሌሊቱን በሙሉም በጭንቀት ካሳለፈ በኋላ ንጋት ላይ ሲያይ ሪቻርድ በቦታው አልነበረም። አሁን በመግቢያው ላይ ወዳየነው ትዕይንት ተመልሰናል። ነገር ግን ፓይ ያላወቀው ነገር ነብሩ ጀልባውን ጥሎ እንዳልሄደ ነበር። ማታ ላይ ሲሆን ጅቡ ህመሙ ለቆት ነበር። ፓይ ጋር ግን መድረስ ስላልቻለ ትኩረቱን ወደ ተጎዳው ሜዳ አህያ አደረገ። ፓይም ነገሩን በጩኸት ለመቃወም ቢሞክርም ያንን አሰቃቂ ድርጊት ለማቆም አቅም አልነበረውም። እሱም በጅቡ እንዳይገደል ፓይ እንደገና ወደ ጀልባ ጫፍ ተሸሸገ። ሌሊቱንም በስቃይ ያሳልፋል። በማግስቱ ፓይ ሙሉ በሙሉ ዝሎ ስለነበር በስህተት ባህር ውስጥ ይወድቃል። ወዲያውኑ ግን ነቅቶ ወደ ጀልባዋ ሲመለከት የሜዳ አህያው አስቀድሞ ሞቷል። ነገር ግን ጦጣ በሆነ ተአምር ተርፋለች። ፓይም ዝም ብሎ መቀመጥ እንደሌለበት ይረዳል። ከዛም ጀልባዋ ላይ ያሉትን መከላከያዎች እያሰበ ድፍረቱን ሰብስቦ ጅቡ በተኛበት ሰዓት አንድ የህልውና መምሪያ መጽሐፍ አገኘ። መጽሐፉንም በፍጥነት ካነበበ በኋላ በመመሪያው መሰረት አንድ ጊዜያዊ ታንኳ ሰራ። ከጦጣዋ ጋር በመሆን ለተወሰነ ጊዜ ጀልባዋን ጥሎ ለመሄድ ነበር ሀሳቡ። ነገር ግን ጅቡ በድንገት ፓይን ለማጥቃት ሲወጣ ጦጣዋ ከጅቡ ጋር ከባድ ፍልሚያ ውስጥ ትገባለች። እንደ እድል ሆኖም ጦጣዋ ጅቡን መታ ስለጣለችው ፓይ ደስ ብሎ ትጮህ ነበር። ነገር ግን ወዲያውኑ ጅቡ የጦጣዋን ጉሮሮ በጥርሱ ይዞ እዚያው ይገላታል። ፓይ ይህንን ሳይ ተናዶ ለመበቀል ፈልጎ ነበር። ነገር ግን ባልታሰበ ሁኔታ ነብሩ ሪቻርድ ከውስጥ ወጣና ጅቡን በአንዴ ይገለዋል። ፓይም ይህንን ሳይ ተደናግጦ የሰራትን ጊዜያዊ ታንኳ ወደ ባህር ይገፋትና ከጀልባው ላይ ዘሎ ይወርዳል። እንደ እድል ሆኖ ግን ይሄ ጫካው ንጉስ የሆነው ነብር በውሃ መግባት ስለፈራ ፓይ በታንኳው ላይ ለጊዜው ደህንነቱ የጠበቀ ሆነ። ምን ያህል ጊዜ እንዳለፈ ባይታወቅም ፓይ ነብሩ ተኝቶ እያለ በስውር ወደ ጀልባዋ ተመልሶ ጥቂት የታሸጉ ምግቦችን አገኘ። ምግቦቹንም ወደ ታንኳ አዘዋወራቸው። በጣምም ተርቦ ስለነበር አንድ ብስኩት ከፍቶ መብላት ጀመረ። ልክ በዚህ ሰዓትም ጀልባዋ ላይ አንዲት አይጥ ያያል። ነገር ግን አይጧ ያሰማችው ድምጽ የተኛውን ሪቻርድ ትቀሰቅሷለች። ነብሩን ፓይን ለመብላት ቢሞክርም ባልተስተካከለ እንቅስቃሴው ምክንያት ወደሱ ሊሻገር አልቻለም። ፓይም ደህንነቱ የተጠበቀ መስሎት እያለ ነብሩን ስልቱን ሲቀይር አየው። ፓይም በጭንቀት ሰዓት እጁ ላይ የነበረችውን አይጥ ይዞ ወደ ሪቻርድ አፍ ውስጥ ወረወረለትና በፍጥነት ከታንኳ ውስጥ ዘሎ ወረደ። ጀልባዋ ላይ አሁንም የሜዳ አህያው አስክሬን ስለነበር ሪቻርድ ፓይን ለጊዜው ትቶታል። ያንን ሌሊት ነብሩ በጀልባዋ ጫፍ ላይ ቆሞ ታዳኙን ፓይን በትኩረት ይመለከተው ነበር። ፓይ በከፍተኛ ስቅስቅታ ያለቅሳል። ምክንያቱም ከጀልባዋ ከራቀ እዚህ የተከማቸውን ምግብ ማግኘት አይችልም። ከዚህ ካረቀ ደግሞ በተራበው ሪቻርድ መበላቱ አይቀርም። ከአንድ ሌሊት ጥልቅ አስተሳሰብ በኋላ ፓይ ነብሩን ለማላመድ አንድ ደፋር ውሳኔ ወሰነ። በመመሪያው መጽሐፍ መሰረት የመጀመሪያው እርምጃ ማዕበል የሌለበትን ቀን መምረጥና የህይወት አድን ጀልባዋን በንፋስ አቅጣጫ በማስተካከል በተቻለ መጠን የተረጋጋች ማድረግና ፊሽካ መንፋት ነበር። ሁለተኛው እርምጃ ደግሞ ጀልባዋን ወደ ማዕበሉ ጎን ለጎን ማዞርና ፊሽካውን መንፋት ነበር። በዚህ መንገድ ነብሩ የፊሽካውን ድምጽ ከባህር ህመምና ከስቃይ ጋር እንዲያያይዙ ያደርገዋል ተብሎ ነበር። ነገር ግን ዋናውና ወሳኝ እርምጃ ገና ነበር። ፓይም ድፍረቱን ሰብስቦ የራሱ ክልል መሆኑን ለማሳወቅ ጀልባዋ ላይ ሽንቱን ሸና። ግን ነብሩ ምንም ምላሽ አልሰጠውም። ይልቁንም ፓይ ድርጊት ላይ የሚያሾፍበት ይመስል ነበር። ምንም እንኳን እነዚህ አደገኛ እርምጃዎች ባይሰሩም ፓይ ተስፋ አልቆረጠም። የሰበሰበውን ንጹህ ውሃ ከሪቻርድ ጋር ማጋራት ጀመረ። እንዲሁም በብስኩቶች ተጠቅሞ አሳ ለማጥመድ ሞከረ። ይህ ሁሉ የተደረገው ነብሩ ሪቻርድን በህይወት ለማቆየት ነው። ምክንያቱም ነብሩ በቀን 5 ፓውንድ የሚጠጋ ስጋ ያስፈልገው ነበር። በጣም ከተራበ ደግሞ ፓይን ሊያጠቃው ይችላል። ነገር ግን ለብዙ ቀናት ቢሞክርም ፓይ ምንም አይነት አሳ ማጥመድ አልቻለም።
በመጨረሻም ፓይ በጣም የፈራው ነገር ተከሰተ። አንድ ቀን ሪቻርድ ረሃቡን መቋቋም አቅቶት ወደ ባህር ውስጥ ዘለለ። ፓይም መፍራት ይጀምራል። ነገር ግን ነብሩ ምንም አይነት አሳ ማጥመድ አልቻለም። ፓይም ከቦታ ሆኖ የእሱን አስቂኝ ሙከራ እያየ መሳቅ ቢጀምርም ግን ሳቁ ብዙም አልቆየም። ምክንያቱም ሪቻርድ ትኩረቱን ወደሱ አድርጎ ወደሱ መዋኘት ጀመረ። ፓይም በከፍተኛ ፍርሃት ገመዱን በፍጥነት ስቦ ሪቻርድ ሳይደርስበት ወደ ትንሿ ጀልባ ዘሎ ወጣና ታንኳውንም ወደ ጀልባዋ ላይ ሰቀለው። አሁን ነብሩ በባህር ላይ በህይወትና በሞት መካከል ነው። ፓይም የሪቻርድን ህይወት ለማጥፋት አንድ መጥረቢያ ያነሳል። ነገር ግን በዚህ ጊዜ ሪቻርድ ምስኪን እንስሳ መስሎ አሳዛኝ እይታ ስላሳየው ፓይ ለመጨከን ያመነታል። ማታ ሲሆን ደግሞ ሪቻርድ ቀንም ሙሉ ውሃ ውስጥ ተዘፍቆ ነበር። ነብሩ ውሃ ውስጥ እንዳይሞት ለመከላከልም ፓይ ሁሉንም ምግቦች ከጀልባዋ ወደ ታንኳ ካዛወረ በኋላ ታንኳውን እንደገና ወደ ባህር ገፋው። ነገር ግን ይህ ድርጊቱ በኋላ እንደሚቆጨው አላወቀም ነበር። ከዚህም በኋላ አንድ ሳንቃ አውርዶ ሪቻርድ ወደ ትንሿ ጀልባ እንዲወጣ ፈቀደለት። እሱ ግን ወደ ታንኳው ተመለሰ። በዚህ መልኩ ሰውየውና ነብሩ በባህር ላይ ጉዟቸውን ቀጠሉ። በአንድ ቀን ፓይ አንድ ትልቅ አሳ ወደ መረቡ ሲገባ አየ። በፍጥነትም ያዘውና ህይወቱ እስኪያልፍ ድረስ በመዶሻ ደጋግሞ መታው። የአሳው አካል ከቅጠል ቀለም ወደ ግራጫ ሲቀየር ፓይ በሐዘን እንባዎችን አፈሰሰ። ምክንያቱም ምንም ነገር ሲገድል ይሄ መጀመሪያው ነበር። ደግሞም ፓይ ከዚህ በፊት ስጋ በልቶ የሚያውቅ ቬጂቴሪያን ነበር። በሐዘኔታም ሙሉን አሳ ለሪቻርድ ወረወረለት። ያን ሌሊት ባህሩ በሚያበሩ ፍጥረታት ተሞልቶ ነበር። ልክ እንደ ሕፃን ልጅም ፓይ እጁን ወደ ባህሩ አስገብቶ እየተዝናና ነበር። ነገር ግን ከዚህ ውበት ጀርባ ያለውን አደጋ አላወቀም ነበር። አንድ ግዙፍ አሳ ነባሪ በድንገት ከውሃ ውስጥ ወጣና በሰውነቱ ትልቅ ማዕበል ፈጥሮ ሙሉን ታንኳውን ገለበጠው። የፓይ ህልውና ብስኩቶችም ወደ ባህር ተበተኑ። ፓይም ሁሉንም ምግብ ወደ ታንኳው በማዘዋወሩ ተቆጨ። በነጋታውም ፓይ ረሃቡ ስለጠናበት ድፍረቱን ሰብስቦ ወደ ጀልባ ወጣ። ሪቻርድ ምግቡ የመጣ መስሎት ሊያጠቃው ሲዘጋጅ አንድ ትንሽ አሳ በድንገት የፓይን ፊት ይመታዋል። ሰውየውና ነብሩ ለጥቂት ጊዜ ደንግጠው እያለ በድንገት አንድ ግዙፍ የአሳ መንጋ ወደ እነሱ መጣ። በዚያ ሰዓት አንድ ትልቅ አሳ ጀልባዋ ላይ ዘሎ ወደቀ። ሪቻርድ ሊበላው ሲዘጋጅ ፓይ በአሁኑ ሞኝነቱን ትቶ አንድ በትር ያነሳና ወደ ሪቻርድ አፉ ሰነቀረው። በፓይ አስፈሪ አቋም የተደናገጠው ሪቻርድም ወደ ኋላ ፈግፍጎ ጀርባው ላይ የወደቁትን ትናንሽ አሳዎች መብላት ይጀምራል። በዚያኑ ሌሊት ፓይ ከአሳዎቹ አንዱን በልቶ ያድራል። በኋላም ፓይ ነብሩን በቂ ምግብ ማብላት ብቻ በቂ እንዳልሆነ አወቀ። በህይወት ለማቆየት ማላመድም እንዳለበት ስላመነ በድፍረት ወደ ጀልባው ወጥቶ በበትሩ ሪቻርድን ለማሰልጠን ጀመረ። ፓይም ዝም ብሎ እየጮኸ ሲያዘው ሪቻርድ መታዘዝ ይጀምራል። ከዚያም ፓይ በቦርሳ ውስጥ አንድ ቁራጭ አሳ አውጥቶ በዱላው ለሪቻርድ ሰጠው። የሚገርመው ሪቻርድ ከበላው በኋላ እንደ ቤት እንስሳ ተጨማሪ እንዲሰጠው ምልክት አሳየው። ፓይም ሌላ ቁራጭ ወረወረለት። አሁን ሪቻርድ በተሳካ ሁኔታ የለመደ ይመስል ነበር። ግን ፓይ አሁንም ለጥንቃቄ ወደ ታንኳው ተመለሰ። ልክ በዚህ ጊዜ በሩቅ የዶልፊኖች መንጋ ታዩ። ፓይ በጣም ይደሰታል፣ ምክንያቱም ከዶልፊኖቹ ባሻገር አንድ ትልቅ መርከብ ይታይ ነበር። መርከቡ እንዲያዩ ተስፋ በማድረግም የብርሃን ምልክት ወደ ሰማይ ተኮሰ። ነገር ግን በሚያሳዝን ሁኔታ 10 የብርሃን ምልክቶችን ከተኮሰ በኋላ አንዷ ብቻ ቀረች። መርከቧ ግን የእሱን የአደጋ ምልክት ሳታይ ከዓይኑ ትሰወራለች። በዚያ ሰዓት ፓይ ሙሉ በሙሉ ተስፋ መቁረጥ ተሰማው። ያንን ሌሊት ሰውየውና ነብሩ ይህ ጉዞ መቼ እንደሚያልቅ እያሰቡ ወደ ሰማይ ከዋክብትን ይመለከቱ ነበር። ነገር ግን በባህር ላይ የአየር ሁኔታ በቅጽበት ሊቀየር እንደሚችል አላወቁም ነበር። የጸዳው ሰማይ ወደ ማዕበል ተቀየረና ጀልባ በማዕበል ተመታች። ልትገለበጥ ምንም አልቀራትም ነበር። ፓይም ተስፋ በቆረጠ ስሜት ወደ ሰማይ እያንጋጠጠ ሁሉንም ነገር አጥቻለሁ እያለ ይጮሃል። ከዚያም ፓይና ነብሩ ማዕበሉ በፍጥነት እንዲያልፍ ተስፋ በማድረግ በጀልባ ውስጥ ተካክተው ተቀመጡ። ምን ያህል ጊዜ እንደቆየ ባይታወቅም በመጨረሻ ባህሩ ተረጋጋ። ነገር ግን ቀደም ሲል ያከማቹት ምግብ በሙሉ በማዕበሉ ተወስዶ ነበር። ከአንድ ወር በኋላ ፓይ የቀድሞ ቁመናው ጠፍቶ ጥላ ብቻ ቀርቶ ነበር። ሪቻርድም ሊሞት ምንም አልቀረውም ነበር። ፓይም በጭንቀት የባህሩን ውሃ ጠጣ፣ ግን ጥማቱን ሊያረካለት አልቻለም። ከፊቱ ያለውን የደከመውንም ሪቻርድ አይቶ የቀረውን ውሃ በሙሉ ወደ ነብሩ አፍ ውስጥ አፈሰሰው። ከዚያም እንደ እውነተኛ ጓደኛ አድርጎ በእቅፍ ውስጥ አደረገው። ፓይ ከ100 ቀናት በላይ በባህር ላይ ከተንሳፈፉ በኋላ ከዚህ በላይ መቆየት እንደማይችሉ በማሰብ የብስጭት እንባ ፈሰሰ። ነገር ግን ፓይ ከእንቅልፉ ሲነቃ ወደ አንድ ደሴት እንደደረሱ ያህል በፍጥነትም ወደ ዳርቻ ወጣና ከፊቱ ያለውን አረንጓዴ ተክል አይቶ መርዛማ ይሁን አይሁን ሳይጨነቅ መብላት ጀመረ። ሆዱንም ከሞላ በኋላ ወደ ደሴቱ ደን ገባ። ከጫካ ሲወጣ ግን ፓይ በድንገት ደነገጠ። ደሴቱ ሚርካት በሚባሉ ትናንሽ እንስሳት ተሞልታበታለች። በዙሪያቸውም በርካታ የውሃ ገንዳዎች ነበሩ። የደከመው ፓይም በደስታ ወደ ውሃው ዘሎ ዋኘ። ሪቻርድ ደግሞ የበለጠ ተደስቶ ነበር። ደሴቱ ለእነሱ ማለቅ የሌለው የምግብ ግብዣ ነበረች። ፓይም በስጦታ የተሰጠውን የአንገት ሐብል የሚያስርበትን ቦታ አገኘ። በደሴቱ ላይ የተትረፈረፈ ምግብ ስላለ እዚያ ለመቆየት ያስባል። ነገር ግን አንድ ድንገተኛ አደጋ የፓይን ሀሳብ አስቀየረው። ፀሐይ ስትጠልቅ ሚርካኖቹ አደጋ እንደመጣ ተሰምቷቸው ለመደበቅ ወደ ዛፎቹ ላይ ወጡ። ሪቻርድ ደግሞ ወደ ትንሿ ጀልባ ተመለሰ። መጀመሪያ ላይ ፓይ ብዙም ትኩረት አልሰጠውም ነበር። ነገር ግን በእኩለ ሌሊት በገንዳ ውስጥ ያሉት አሳዎች በሙሉ ሞተው ወደ ላይ ተንሳፈው ነበር። በደንብ ሲመለከትም በቀን ውስጥ የነበረው ጣፋጭ ውሃ ማታ ላይ ወደ ከፍተኛ አሲድነት እንደተቀየረ ተረዳ። ከዚያም አንድ የሚያበራ አበባ ቀጥፎ ሲከፍተው ውስጡ የሰው ጥርስ አገኘ። ከዚያም ፓይ ደሴቱ ለረጅም ጊዜ ለመኖር እንደማትመች ይገነዘባል። በማግስቱ ፓይ ከፍተኛ መጠን ያለው ምግብና ውሃ ከሰበሰበ በኋላ ፊሽካውን ሲነፋ ሪቻርድ ድምፁን ሰምቶ እየሮጠ ይመጣል። በዚህ መልኩ ሰውየውና ሪቻርድ እንደገና ጉዟቸውን ቀጠሉ። ከብዙ ቀናትና ሌሊት በኋላ ፓይ በመጨረሻ አንድ የባህር ዳርቻ ደረሰ። በጣም ዝሎ ስለነበር መቆም እንኳን አልቻለም ነበር።
ሪቻርድ ግን በጣም በጥሩ ሁኔታ ያለ ይመስል ነበር። ወደ ጫካው ከመሄዱ በፊትም ራሱን ያፍታታል። ነገር ግን የጫካው ጫፍ ላይ ሲደርስ ሪቻርድ ቆመ። ፓይ ሪቻርድ ዞር ብሎ የሚያውና የሚሰናበተው መስሎት ነበር። ነገር ግን ሪቻርድ ወደ ኋላ ሳይመለከት ወደ ጫካው ገብቶ ተሰወረ። ፓይ በመጨረሻ ሰዎች ለእርዳታ ሲወስዱት እንደ ሕፃን ልጅ አለቀሰ። ለ223 ቀናት አብሮ ካሳለፉት ሪቻርድ ጋር ጥልቅ ትስስር ፈጥሮ ነበር። ነገር ግን ሪቻርድ ያለምንም ስንብት ከህይወት ወጣ።